ኒኮ ጄንኪንስ ይባላል። በአንድ ወቅት ሁሉም የአሜሪካ ቴሌቪዥን፣ ሬዲዮ ጣቢያዎች፣ ጋዜጦች፣ መጽሔቶች የሚያወሩት የሚወያዩትና የሚደመሙት በዚህ ግለሰብ ነበር። የዚህ ግለሰብ ስም በፖሊስ ማህደር ውስጥ የሰፈረው ገና የ7 ዓመት ታዳጊ ሳለ ነው። ገና በዛ ለጋ ዕድሜው ትምህርት ቤት ውስጥ የተቀባበለ ጥይት ይዞ በመግባት ተማሪዎችን ሲያስፈራራ በመያዙ ነበር። ከዚያም በኋላ በተደጋጋሚ ተማሪዎችን በመደብደብና በጩኸት በማስፈራራት ጭምር በ13 ዓመቱ ከትምህርት ቤት ይባረራል። በ15 ዓመቱም ከ2 ዓመት በኋላ ማለት ነው የአንድ ግለሰብ መኪናን አስቆሞ በመኪናውን ባለቤት ከፍተኛ ድብደባ ካደረሰ በኋላ መኪናውን ሰርቆ ይሰወራል። ነገር ግን ብዙም ሳይቆይ ይያዛል። ለፈጸመውም ወንጀል በ21 ዓመት ጽኑ እስራት ይፈረድበታል። በእስር ቤት ቆይተውም የእስር ቤቱን ጥበቆች በተደጋጋሚ በመደብደብ የእስር ቤት ውስጥ ብጥብጦችን በማስነሳት የእስር ቤት ውስጥ ባሉ እቃዎች የስለት መሳሪያዎችን በመስራት ያስቸገረ አደገኛ ታሳሪ ቢሆንም መልካም ባህሪ በማሳየቱ በሚል የ21 ዓመት ፍርዱን ሳይጨርስ 10ኛ ዓመቱ ላይ እያለ ይፈታል። ታምረኛው ኒኮ ጄንኪንስ ተፈቶ ከወጣ 2 ሳምንት እንኳን ሳይቆይ እንደ አውሮፓውያኖቹ አቆጣጠር በ2013 በአሜሪካ ኔብራስካ ግዛት ውስጥ 4 ግለሰቦችን ማለትም 3 ወንድና 1 ሴትን በአንድ አይነት የግድያ ስልት ግንባራቸውን በጥይት በመምታት ዘግናኝ ሁኔታ ይገላቸዋል። በተለይም 4ኛዋን ግለሰብ የገደለበት መንገድ እጅግ ዘግናኝ ነበር። ግለሰቧ ምስኪን የ3 ልጆች እናት ስትሆን በአንድ መጠጥ ቤት ውስጥ በአስተናጋጅነት ተቀጥራ ትሰራለች። ከስራዋ አመሻሽታ ወጥታ ወደ ቤቷ በምታቀናበት ወቅት መኪናዋን አስቆሞ እያሽከረከረችው ያለችው መኪና እንደተመቸውና ከመኪናው ወርዳ እንድትሰጠው ጥይት ግንባሯ ላይ አነጣጥሮ ይጠይቃታል። እሷም ያለምንም ማንገራገር መኪናውን እንዲወስደውና ነገር ግን እሷን እንዳይገላት ትማጸነዋለች። ልመኗን ከምንም ሳይቆጥረው ግንባሯን በጥይት መቷት ከአስከሬኗን መንገድ ላይ ጥሎ ይሄዳል። ይህ ግለሰብ ከቀናት በኋላም በቁጥጥር ስር ይውላል። ይህ ሰው አስፈላጊው ምርመራ ይደረግበታል። በመጨረሻም 8 ሰዓት ሙሉ በፈጀው የምርመራ ሂደት 4ቱንም ግለሰቦች እሱ እንደገደላቸው ያምናል። ለመግደሉ ምክንያት የሰጠው ይህንን ነው። አዎ 4ቱንም ግለሰቦች ገድያቸዋለሁ። ይህንን የሚያደርኩት ዝም ብዬ አይደለም፣ መፈጸም ስለነበረበት ነው። እነዚህን ግለሰቦች ለማመልከው ጣዖት መስዋዕትነት ማቅረብ ነበረብኝ። የማመልከውም ጥንታዊ ግብፃውያን የሚያመልኩትን ሃፖፊስ የሚባለውን በእባብ የሚመስለውን ጣዖት ነው። ይህንን ትእዛዝም የሰጠኝ እሱ ነው። ያደረኩትም የአምላኬን ትእዛዝ መፈጸም ስለነበረብኝ ነው አለ። እነዚህ የሚያደርጋቸውን ወጣ ያሉ ተግባሮችን በመመልከት እውነትስ የአእምሮ ህመም አለበት ወይስ እያስመሰለ ነው የሚለውን ለማጣራት ፍርድ ቤቱ የአእምሮ ጤንነት ምርመራ እንዲደረግለት ያዛል። አንዳንድ ሐኪሞቹ በሕክምና የተረጋገጠ የአእምሮ ታማሚ ሳይሆን አንቲ ሶሻል ፐርሰናሊቲ ዲስኦርደር ወይም በግርድፉ ሲተረጎም ማህበራዊ ህይወትን ያለመውደድ ችግር ብቻ ነው ያለበት፣ እያስመሰለ ነው ሲሉ፣ በሌላ ምርመራ ውጤት ደግሞ ሺዞፎኒያ የተባለ የአእምሮ ህመም አለብህ ተባለ። በዚህም ምክንያት ፍርድ ቤቱ ለጊዜው ሙሉ በሙሉ ጤነኛ እስኪሆን ድረስ የህክምና ክትትል እየተደረገለት እንዲቆይ ወሰነ። እዚህ ጋር ሌላ አስገራሚ ነገር ልንገራችሁ። የአሜሪካ ጠቅላይ ፍርድ ቤት እንደሚለው ዝቅተኛ IQ ያላቸው ወንጀለኞች የአእምሮ እክል ስላለባቸው የሞት ፍርድ አይፈረድባቸውም ይላል። ነገር ግን ዝቅተኛ IQ መጠን ምን ያህል እንደሆነ ራሳቸው ግዛቶቹ እንዲወስኑ ህጉን ክፍት አድርጎ ትቶታል። በዚህም መሰረት ኒኮ ጄንኪንስ ላይ ክስ የመሰረተው የኔብራስካ ግዛት የወንጀለኞች IQ ምዘና ውጤት ከ70 በታች ከሆነ የአእምሮ ጉዳት ስላለባቸው የሞት ፍርድ አይፈረድባቸውም ይላል። የኒኮ ጄንኪንስ IQ ደግሞ 69 ነው። ስለዚህ የሞት ፍርድ ሳይተላለፍበት ይቀራል። ኒኮ ጄንኪንስ በእስር ላይ እያለ በተደጋጋሚ ራሱን ለማጥፋት ሙከራ እያደረገ ነው። ቶሎ እንዲገሉትም አጥብቆ ፍርድ ቤቱን ይለምናል። እንደሱ እምነት ቶሎ መሞት እንዳለበት፣ ከሞተም በኋላ ቶሎ እንደሚነሳ፣ ወደ ኩባ እንደሚሄድና እዛ ኒኩለር እንደሚያበለጽግ የሚያመልከው ጣዖት እንደነገረው ይናገራል። ኒኮ የሞት ፍርድ ሊፈጸምበት ስላልቻለ የ450 ዓመታት ጽኑ እስራት ተፈርዶበት እስካሁን ድረስ እስር ቤት ውስጥ ይንጎማለላል።